እግዚአብሔር የሚሰራ ስራ አለ። በዚህች ደቂቃ ውስጥ እግዚአብሔር የሚያደርገው ነገር አለና ሁሉም ሰው ማርቆስ ወንጌል ላይ ያለውን ቃል እናነባዋለን። ምዕራፍ 16 ከቁጥር 1 ጀምሮ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በራሳቸው ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበሩ። ድንጋዩም እጅግም ትልቅ ነበር። አሸቅበውም አይተው ድንጋዩን ተንከባለው እንደነበረ ተመለከቱ። ወደ መቃብሩም ገብቶ ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱም ግን አትደንግጡ፣ የተሰቀለው የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። እነሆ እርሱ ያኖሩበት ስፍራ። ኢየሱስ ማን ነው? ኢየሱስ ማን ነው? ጌታ ስም የተባረከ ይሁን። ባጭሩ መናገር የሚፈልገው ነገር ጌታችን ኢየሱስ ክርስቶስ ስለ እኛ ኃጢአት እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን ወደደ። በአንድ ሰው የገባው ኃጢአት በሞላ ዓለም ውስጥ ያሉ ሰዎች ላይ ኃጢአት ገባ። ምክንያቱም ልጅ ሳይወለድ መዝሙረ ዳዊት ላይ ሲናገር ገና በማህፀን ውስጥ ሳለ ልጁ ኃጢአተኛ ሆኖ ተገኘ። ለዚህ ኃጢአት ጌታችን ኢየሱስ ክርስቶስ ለአንድና ለመጨረሻ ይሄ ኃጢአት የሰው ልጆች በመከራ በጭንቀት እና በክስ በሕግ አገልግሎት እየተጨነቃ ቀንና ሌሊት የሚያቀርቡት መስዋዕታቸው ሁሉ ጊዜ በሚጨነቁበት ወቅት ላይ ጌታችን ኢየሱስ ክርስቶስ ከእግዚአብሔር ዘንድ ከይቅፉ አንድያ ልጅ መጥቶ ማዳን ስላለበት በሱ ሞት እኛ ደግሞ ሕይወት ማግኘት ስላለብን እግዚአብሔር አምኖ የላከው ኢየሱስን ነው። ዋና ኢየሱስን አምኖ የላከበት መስመር ምንድነው ካላችሁ ኢየሱስ መምጣቱ የእግዚአብሔር ፍቃድ ነው። ኢየሱስ ለኛ መሰቀሉ የእግዚአብሔር ፍቃድ ነው። ምክንያቱም ኢየሱስ ባይሰቀልልን ኖሮ ይህ ክሳችን አይሰረይልንም፣ ኃጢአታችን አይሰረይልንም። የሚከሰው ጠላት ደግሞ በእኛ ላይ ዳግም እድል እንዳያገኝ ኢየሱስ መሞት ግድ ነው። አምኖ የመጣበት መስመርት ነው። ኢየሱስ ሞቶ መነሳት የኛ ሞቱን እሱ ተቀብለው የሱን ሕይወት ለኛ ሊሰጥ ነው። እሱ የሱን ሕይወት ለመስጠት የኛን ሞት እሱ ለመሞት የኛን ኃጢአት ደግሞ እሱ ተቀበለ፣ የሱን ጽድቅ ለኛ ሰጠ። ስለዚህ ጌታችን ኢየሱስ ክርስቶስ ትልቅ አምላክ ነው። እሱን እንግዲህ ስናየው በትንቢተ ኢሳይያስ ላይ ንጉሱም ኦዚያን በሞተበት ዘመን እግዚአብሔርን ከፍ ያለውና ረጅምና ከፍ ባለው ዙፋን ላይ አየሁት ያለው ነብዩ ኢሳይያስ ኢየሱስን ነው። እና ሱራፌልም በላይ ቆሞ ነበረ፣ 6 ክንፍ ነበረው ይላል። በሁለት ክንፍ ፊቱን ሸፍኖ ነበረ ይላል። በሁለት ክንፍ እግሩን ሸፍኖ ነበረ ይላል። በሁለት ክንፍ ይበር ነበረ ይላል። አንዱ ለአንዱ እነዚህ ሱራፌሎች ቅዱስ ቅዱስ የሰራዊት እግዚአብሔር ሆይ ምድሩ በክብሩ ተሞልታለች እያሉ ይጮሁ ነበረ ይላል። ከሚጮሁ ጩኸት የተነሳ የቤተ መቅደሱ ስፍራ መናወጥ ጀመረ ይላል። ዛሬ የኢየሱስ መነሳት የጠላቶቻችን ደጅ ያናውጣል። አረ በኢየሱስም የጠላቶቻችን በኢየሱስም ሰፈር በኢየሱስም መናወጥ ያደርገዋል። ኢየሱስ እዚህ ሰበካል፣ ጠላት ይናወጣል፣ ዘንዶ ይናወጣል። ኢየሱስ ማን ነው? ይህንን ድምጽ በሚያሰሙበት ጊዜ ቤተ መቅደሱ ተናወጠ ይላል፣ ተንቀጠቀጠ ይላል። እንግዲህ መንቀጥቀጥ ጀመረ ይላል። ከዛም መቆም አልቻለም። በመቀጠልም ደግሞ እንዴት ሆነ መሰላችሁ? ኢሳይያስም በዛ መካከል ላይ ነብዩ ኢሳይያስ በዛ መካከል ላይ እንዲህ አለ፣ ወዮ ጠፍቻለሁ አለ። እኔ ያለ ከንፈሮቼ የረከሰብኝ ሰው በመሆኔ ከንፈሮቻቸው በረከሰባቸው ሰዎች በመካከል በመቀመጤ ጠፍቻለሁ አለ። አንዱ ሱራፌል እየሮጠ መጣ፣ የኢሳይያስንም አፍ በጉጠት በእሳት ጉጠት ከዛ በኋላ ነካ ይላል። ከነካ በኋላ ያ ኃጢአት ተሰርዮልሃል፣ በደልም ተወግዶልሃል አለ። ከዛ የጌታ ድምጽ መጣ። የማን ድምጽ? እዚህ ዛሬ የተነሳው የኢየሱስ ድምጽ መጣ። ሃሌሉያ። ከዛ በኋላ እንዲህ አለ፣ ኃጢአት ተሰርዮልሃል፣ በደል ተወግዷል ካለ በኋላ ማንን
የእግዚአብሔር ድምፅ ማንን ይልካል ስል እኔን ላክልኝ አለ። ኢየሱስ ጌታ ነው። ዛሬ አቅም ያልጣችሁ ሰዎች፣ ድካም ያለባችሁ ሰዎች በክርስቶስ ትንሣኤው መንፈስ እኔን ላክልኝ እሰብካለሁ ብላችሁ ዓለም ሁሉ ትዞራላችሁ። በኢየሱስ መንፈስ ይሞላባችኋል። የቅዱስ መንፈስ ኃይል ይገባባችኋል። የእግዚአብሔር ኃይል በቤታችሁ ላይ በትንሣኤው መንፈስ ከዚህ ቀን ጀምሮ ሞተ ተቀበረ የተባላችሁ ነገር ሁሉ መነሳት ጀምሯል። እስኪ ተጀመረ በሉት፣ ተጀመረ በሉት። ስለዚህ ጌታችን ኢየሱስ ክርስቶስ ሐዋርያ ዮሐንስ ሲናገር እንዲህ አለ፣ ባየሁት ጊዜ አለ ቀኝ እጄንም ጫነብኝ፣ ባየሁት ጊዜ ከእግሩ በታች ወደቅሁ አለ። ፊቱ እንደ ፀሐይ የሚያበራ ይላል፣ ወገቡን በወርቅ የታጠቀ፣ እግሩ የጋለ እሳት የሆነው፣ አይኖቹ ነበልባል እሳት የሆነው ኢየሱስ እሱ በአብ ቀኝ ያለው ዛሬ የተነሳው ለዘላለም የሚኖር አልፋ ኦሜጋ ያለ የነበረ ዛሬ በትንሣኤው መንፈስ ታሪክን ይቀይራል፣ ታሪክሽን ይቀይራል። የኢየሱስ መሞት ለኛ ሕይወት ሰጠን። እንግዲህ በድቅድቅ ጨለማ ውስጥ ላይ የነበርን ሰዎች ነን። እኛ ድቅድቅ ጨለማ የከበበን ሰዎች ነን። በድቅድቅ ጨለማ ውስጥ ላይ ታስረን ያለን ሰዎች ነን። እድል ያገኘነው ወደሚደነቅ ውስጥ ወደሚደነቅ ብርሃን ውስጥ ያስገባው ኢየሱስ ክርስቶስ በዓለም ዙሪያ ለሚሰሙ ሁሉ ዛሬ ኢየሱስ ክርስቶስ ወደሚደነቅ ብርሃን ውስጥ ያሸጋግራቸዋል። እስኪ ያሸጋግራል በሉ። ከድቅድቅ ጨለማ በሉት ወደሚደነቅ ብርሃን ውስጥ ኢየሱስ በሉት እስኪ ከሞት ከተነሳ በኋላ በሉት አሸጋገረልን፣ አሸጋገረልን በሉት። ከሰይጣን ባርነት በሉት እስኪ ወደ እግዚአብሔር ልጅነት የቀየረበት ቀን ዛሬ ነው በሉ። የተነሳበት ቀን ላይ ነው የተቀየርነው በሉት እስኪ። ከሞት የተነሳበት ቀን ላይ ነው የተቀየርነው። ኢየሱስ ከሞት ከተነሳበት ቀን እስከሚነሳ ድረስ እኛ አልተቀየርንም ነበር፣ ባሪያዎች ነበርን። ለሰይጣን ባሪያ ሆነን እንደ ባሪያ ባሪያን አሰሪው እንደፈለገ እንደሚጫወት ልክ ሰይጣን እንደዚህ እያጫወተን የነበረን ሰዎች ከሰይጣን ባርነት በአንድ ብድግ አድርገው ወደ እግዚአብሔር ልጅነት በአንድ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት በስሙም ለሚያምኑት እነርሱ የእግዚአብሔር ልጆች የሆኑ ዘንድ ሰጣቸው። ምን ሰጣቸው? ስልጣን ሰጣቸው። ኢየሱስ ክርስቶስ ምዕራፍ 28 ላይ ማቴዎስ ወንጌል ላይ እንዲህ አለ፣ ስልጣን በሰማይና በምድር ተሰጠኝ አለ። የተሰጠውን ስልጣን ሂዱ አለ። ይሄንን ስልጣን ተቀብላችሁ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃቻቸው ደቀ መዛሙርቴ አድርጓቸው አለ። የተነሳበት ቀን ላይ ያበሰረው ቃል ነው። ዛሬ ባንተና ባንቺ ላይ ይበሰራል፣ አዲስ ነገር ይሆንላቸዋል። ኢየሱስ የተነሳበት ቀን ላይ የተናገረ ቃል ነው። አሜን ነው። ኢየሱስ ማን ነው? እሱ 3 ቀን ላይ ተጨንቆ በ3 ቀን ውስጥ ላይ ስቃይ አድርጎ የገረፉት አይሁዶች የኦሪት ሕግ መሪዎች የገረፉት የመቱት ደግሞ ጎን አጥንቱን የወጉት ደምና ውሃ እስከሚወጣ ድረስ ኮምጣጤ ያጠጡት ያንን መራራ ያጠጡት እና ደግሞ የእግዚአብሔር ልጅ ነህ ውረድ እናምናለን ብሎ ያፌዙት ግራና ቀኝ ያሉትን ዘራፊዎችን ሌቦችን እነሱንም አድን አንተም አድን እናምናለን ያሉት ሰዎቹ ታሪካቸው ለዘላለም ወደ ሲኦል ሲወርድ እርሱ ግን ለዘላለም በ3 ቀን በከፈለው ዋጋ የዘላለም ሕይወት ሰጠን። ሃሌሉያ! እስኪ ሃሌሉያ በሉት። እስኪ ሃሌሉያ በሉት። የገረፉት ታሪካቸው ወደ ጥልቅ ላይ ቀራ። የሰበቱት እንዱም የገፉት እንዱም የደበደቡት እንዱም መስቀልን ያሸከሙት እንዱም ደግሞ የገደሉት እንዱም ደግሞ ግራ ያጋቡት እነሱ ታሪካቸው ለዘላለም ሞት ላይ እንደቀራ ኢየሱስ ክርስቶስ በ3 ቀን ላይ ታሪካችን ለወጣ። ኢየሱስ ጌታ ነው። 3 ቀን ተሰቃያ፣ 3 ቀን ዋጋ ከፈላ፣ 3 ቀን ደም እንባ አለቀሰ፣ 3 ቀን ድረስ ግራ ተጋባ፣ 3 ቀን ድረስ ዝም አለ፣ 3 ቀን ድረስ እንደፈለጉ እንዲያረጉ እያወቀ እንዳላወቀ ሰው ሆነ። 3 ቀን ድረስ አንድም ቃላት ካፉ ክፋት አላወረም። 3 ቀን ድረስ ታገሳ። ከ3 ቀን በኋላ ግን የገረፉ ሰዎች ለዘላለም ላይነሱ ሞቶ ቀሩ። ኢየሱስ የኛ ተነስቶ በአብ ቀኝ ተቀምጠዋል። ሃሌሉያ! ከተነሳም በኋላ ኢየሱስ ክርስቶስ በ500 በላይ ለሆኑ ሰዎች ተገልጠዋል። እስኪ ተገለጠ በሉት። እስኪ የኛ ኢየሱስ በሉት። ሞቶ የቀረ ሳይሆን በሉት ከሙታን መካከል የተነሳ ነው። ኢየሱስ የምንላቸው ዝም ብለን አይደለም። ብዙ ሰዎች ሞተዋል። ነገስታት ሞተዋል። መሳፍንቶች ሞተዋል። በምድር ላይ አለ የሚባሉ ትልልቅ የሚባሉ ሰዎች፣ በሰባቱም አይጉር ላይ አለ የሚባሉ ሰዎች፣ ገጠር ከተማ ያሉት ትልልቅ ዝና አለባቸው ሞተው ቀርተዋል። መቃብር ላይ ቀርተዋል። ሳር በቅለዋል። ኢየሱስ ግን አርብ ተሰቅሎ ይሁድ ተነስተዋል። ኢየሱስ ማን ነው? እስኪ የኔ ጌታ ጀግና ነው በሉት። እንኳንም አገለገልኩ በለው።
እንኳንም ለሱ ክብር ሰጠው በሉ። እሱ ኃይለኛ ነው በሉት እስኪ። ሞቶ የተነሳውን አመልካለሁ በሉት። በሞት መንገድ ያልቀረውን አመልካለሁ በሉት። እናንተም የሰማይን አምላክ ኢየሱስ ክርስቶስን ታመልኩታላችሁ። እርሱም እህልና ውሃ ይባርካል፣ በሽታን በመገረፉ ቁስል ይፈውሳቸዋል። እስኪ ይፈውሳል በሉት። ይፈውሳል በሉት። የሱ ቁስል ነው እኔን የፈወሰው። የሱ ቁስል ነው እናንተን የፈወሰው። የሱ ቁስል ነው ለኛ ህይወት የሰጠው። እሱ ባይቆሰልልን ኖሮ፣ እሱ ባይገረፍ ኖሮ፣ እሱ ባይሰቀል ኖሮ ህይወት አይኖርም ነበር። ህይወት ያገኘው የሱ ቁስል ነው። የሱ ቁስል ደግሞ የዘላለም ፈውስ ሰጥቶኛል። ለዘላለም ፈውስ ሰጥቶኛል። የዘላለም ህይወት ያገኘው ትንሣኤም ህይወትም እኔ ነኝ ያለው ኢየሱስ ነው። ሌላ አምላክ የለም በምድር ላይ ተፈጥሮ ማናቅም። ሰማይን ምድርን የፈጠረው ኢየሱስ ነው። አጨብጭቡለት ለሱ። ግራ አትጋቡ። ኢየሱስ ነው ሰማይና ምድርን የፈጠረው። ከወንድሞች በፊት በኩር የነበረው ኢየሱስ ነው። እስኪ ኢየሱስ ነው በሉት። እስኪ ኢየሱስ ነው በሉት። እስኪ ኢየሱስ ነው። አሜን ነው። ስለዚህ እሱ በመጀመሪያ ነበረ። አሜን ነው። እነዚህ አይሁዶች እየገረፉ እሱ ነበረ። አብርሃምን እናቃለን እያሉ የሚያወሩ እያሉ ኢየሱስ ነበረ። አንተ ከየት መጣ ነው ሲሉም ኢየሱስ ነበረ። እነሱ ገና አይሁድ መሪዎችና የኦሪት ህግ መሪዎች እያወቁ የሚያደርጉትን ነገር አያውቁም። ይቅር በላቸው እስኪሉ ድረስ ኢየሱስ ያውቅ ነበር። ኢየሱስ እንደሚሞት ኢሳይያስ ተናግሯል። እንደሚነሳ ተናግሯል። አፉን እንደማይከፍት በእነዚህ በሸላቶቹ ፊት ላይ ተናግሯል። ኢሳይያስ እንግዲህ ከ700 ዓመት በፊት የተናገረው ትንቢት ተፈጽሟል። ድንግልም ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች ብሏል። እንደሚሞትም ደግሞ እንደሚነሳም ተናግሯል። እንግዲህ ዕጣውን በሱ ልብስ ላይ ዕጣ እንደሚያወጡም ተናግሯል። ትንቢት የተናገረው ከ700 ዓመታት በፊት ነው የተናገረው። ስለዚህ ስለ በደላችንም ቆሰላ፣ ስለ ኃጢአታችንም ደግሞ ደቀቀ። በርሱ ቁስል እኛ ተፈወሰን። ኢየሱስ ዛሬ ተነስቷል። በዚህ የለም በኢየሱስ ስም። በመቃብር ላይ የለም። እስኪ በመቃብር የለም በሉት። እስኪ በመቃብር የለም በሉት። እስኪ እንግዲህ ማቴዎስ ወንጌል ላይ ሲናገር መግደላዊት ማርያም በሰንበት መጨረሻ ቀን ላይ ሁለተኛ ማርያም ደግሞ የኢየሱስ መቃብር ስፍራ እየሄዱ ሳለ ከሰማይ አንድ መልአክ ወረደ ይላል። ትልቅ መልአክ ታላቅ ምድር መናወጥ ሆነ ይላል። ኢየሱስን ሊያስነሳ የመጣው ጠባቂዎቹ ይላል ዘበኞቹ ይላል ተንቀጠቀጡ፣ እንደሞተ ሰው ሆነ። ከዛ በኋላ ሁለቱም እየሮጡ ሲመጡ ማን ያንከባልልልናል ነው ጥያቄው። ማን ነው የሚያንከባልለው? ድንጋዩ። እነሱ ድንጋይ ለማንከባለል ነው እንጂ ኢየሱስ ይነሳል ብሎ አላሰቡበትም። ተናግሮ ነበር ግን አላሰቡም። ጌታ ኢየሱስ እንደሚሞት እንደሚነሳ ተናግሮ ነበር። እነሱ ግን አስተሳሰባቸው ውስጥ ላይ የለም። ዋናው ኢየሱስ መቃብር ውስጥ ላይ ገብተን ገና ሽቶ ቀብተን እንወጣለን ብሎ ነው ሄዱት እንጂ የነሱ ኢየሱስ መነሳቱን በጣም አላስተዋሱበትም። ሲነጋ ሲሄዱ ድንገት ድንጋዩ ከመቃብር በር ላይ ያለው ድንገት ተንከባሎ ሲያገኙ ደነገጡ። ጠላቶቻችሁ ዛሬ ይደነግጥ። መነሳቱን ያየው ጠላቶቻችሁ ይደንግጥ። ኢየሱስ ሞቶ አልቀረም፣ ተነስቷል። ድንጋዩን አንከባለው። ኢየሱስ ጌታ ነው። መልአኩም እንዲህ አለ። ነጭ በረዶ የለበሰ መልአክ ምድርም ሲናወጥ ከሰማይ ሲወርድ ምድር ተናወጣ። እንዲህ አለ፣ አንከባለው በድንጋዩ ላይ ቁጭ አለ። አንተን ያስቸገረ አንቺን ያስቸገረ ነገር አይ ዛሬ አንከባለሽ በላዩ ላይ ቁጭ ትያለሽ። ኢየሱስ ከሙታን እንደተነሳ ነገርሽ ይነሳል። ራካታታታታታታ ዋናውን እኮ ነው መግቢያውን የከለከለው። እነሱ ለመግባት የማይመቸው ነገር ማንን ከባልናል? እኛ ሴቶች ነን፣ ወንዶች በመካከላችን የለም። ሁለቱም ሴቶች ነን። ማን ነው የሚያንከባልለው? ብቻ ይሄንን ሽቶ ቀብተን እንወጣለን ብሎ እየሮጡ ሲሄዱ ጥያቄ በጥያቄ ነው የሄዱት። ይሄንን ምስራች መልአክ ያበስራል ብሎ አላሰቡበትም። ረስተዋል የተናገረውን ቃል። ከዛ ድንገት ተንከባሎ ይህ መልአክ አንከባሎ ቁጭ ብሏል። እነሱ እንዲገባ ክፍት አድርጓል። ከዛ በኋላ ማንን ትፈልጋላችሁ? የምትሹትን ጌታችሁን አውቃለሁ። አሜን ነው። የምትሹን ጌታችሁን አውቃለሁ። እርሱ እንደተናገረው ተነስተዋል። በዚህ የለም። ኢየሱስ ጌታ ነው። ካላመናችሁ ከፈለጋችሁ ኑ ስፍራዩ ባዶ ነው መቃብሩ። ዛሬ ጠላቶቻችሁ በባዶ ይሸኛል። አታካቡራ በትንሣኤው መንፈስ በባዶ ይሸኛል። አራቹራማንያ ይሸኛል።
በባዶ ጠላቶቻችሁ ይሸኛል። ኃይለኛው ኢየሱስ በባዶ ጠላቶቻችን ይሸኛል። አሜን ነው። እስኪ ጠላቴ በባዶ ይሸኛል በሉ። ጠላቴ በባዶ ይሸኛል በሉ። ዛሬ በሉት እስኪ ኢየሱስ በሉ የተነሳው በሉ ነገሬን በሉት አስነስቶታል። አስነስቶታል በሉ። ኢየሱስ ማን ነው? ይህንን ጌታ ስናመልክ አንሸማቀቅም። እስኪ አልሸማቀቅም በሉ። በሸንጎ ፊት ቢሆን በነገስታት ፊት ቢሆን በመንግስታት ፊት ቢሆን በታላላቅ ዝነኛ በሚባሉ ሰዎች በሚታወቁ በምድር ላይ በስጋዊ በሚገለጡ ሰዎች ላይ አንሸማቀቅም። ምክንያቱም ኢየሱስን ነው የምናመልከው። በሚመጣበት ነገር ላይ የሙጥኝ መጠበቅ አለብን። ጠላትን ለመምታት የሚታጠቁበት መሳሪያ በእጃችሁ ላይ ይገባል። ሟርተኛን የሚታጠቁበት ዛሬ በትንሣኤው መንፈስ በእጃችሁ ላይ ይገባል። እስኪ ገባ በሉት። እስኪ አንዳንድ ጊዜ ኢየሱስን ለመካድ የሚፈልጉ ሰዎች አሉ። እስኪ አልክድም በሉት። እስኪ ሞትን ድል አድርጎ የተነሳውን ጌታ መካድ ማለት የመጨረሻ ሞት ነው አይደለም እንዴ? ኢየሱስ ማን ነው? ኢየሱስ ጌታ ነው። ዛሬ ኢየሱስ የተነሳው ነገርሽን ያስነሳል። እንዲህ ብዬ ልጀምር። ፊቱ እንደ ፀሐይ የሚያራ ወገቡን በወርቅ የታጠቀ ጸጉር ነጭ በረዶ የሆነው ጸጉሩ አይኑ ነበልባል እሳት የሆነው እግሩ የጋለ እሳት የሆነው ካፉ የሚወጣው እንደ ብዙ ውሃ ድምጽ የሆነው ኢየሱስ ነገርሽን ዛሬ ያስነሳል። አረ ያስነሳል። አረ ያስነሳል። አረ ያስነሳል። አረ ያስነሳል። ምድራችን ላይ ያለው ነገር ያስነሳል። አየር ላይ ያለውን ያስነሳል። በኢየሱስም ያስነሳል። እግዚአብሔር ልጅ ኢየሱስ ክርስቶስ በተነሳው በትንሣኤው መንፈስ ያስነሳል።